የኢሬቻን በዓል ድምቀት አደበዝዛላችሁ በሚል ታፍሰው በቃሊቲ ማጎሪያ ከተወረወሩ ወጣቶች ውስጥ በቀን 5 አስክሬን እንደሚወጣ ተነገረ። የሰብአዊ ድርጅት ተወካዮች፣ የፖለቲካ ፓርቲ ተወካዮችና ሚዲያዎች የግፍ መፈጸሚያ የሆነውን የቃሊቲውን ማጎሪያ መጋዘን ሂደው ካልተመለከቱ ስለ ሰብአዊነት አፋቸውን ሞልተው ለመናገር ማፈር አለባቸው ሲሉ የመረጃ ምንጮች እንባ እየተናነቃቸው ተናግረዋል። ባለፉት 2 ሳምንታት ከአዲስ አበባ ከተማ ታፍሰው የተወሰዱ ከ10 ሺህ በላይ ወጣቶች በቃሊቲ ውሃ ልማት ጀርባ በአንድ ትልቅ መጋዘን ውስጥ ታስረው ይገኛሉ። በማጎሪያ መጋዘኑ ተስቦ በሽታ ተቀስቅሷል። በዚህ ምክንያት በየቀኑ 5 የሚደርሱ ሰዎች ህይወታቸው እያለፈ መሆኑን የዓይን እማኞች አረጋግጠዋል። የማጎሪያ መጋዘን ኃላፊው ኮማንደር ድሪባ በተቀሰቀሰው ወረርሽኝ ምክንያት በየቀኑ ሰዎች እየሞቱ መሆናቸውን ለማረሚያ ቤት ኮሚሽን ሪፖርት ማድረጋቸውን መረጃዎች ጠቁመዋል። ከመስከረም የመጀመሪያ ሳምንት ጀምሮ በአዲስ አበባ የከተማ ገጽታ ታበላሻላችሁ፣ የኢሬቻ ድምቀት ታደበዝዛላችሁ፣ ኮሪደር ልማት ምልከታ ታጎድፋላችሁ በሚል የታፈሱ የጎዳና ተዳዳሪዎች በቃሊቲ ውሃ ልማት ጀርባ የሰራተኛና ማህበራዊ ጉዳይ ሚኒስቴር